አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለ ሰላም መዝነት ከናንተ ይሁን። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ሰላማችሁ ብዝት ብዝት ይበል። ስደት እንግዲህ የሰው ሀገር ስደት ያን የአረብ ሀገር መሄድ ሲባል ብዙዎቹ ላያውቁት ይችላሉ። የደረሰበት ያየበት ያለውን ሰው ነው የሚያውቀውና እባካችሁ እባካችሁ ቤተሰብ ይኖራቸዋል፣ ዘመድ አዝማድ ይኖራቸዋል፣ ጓደኛ ይኖራቸዋል። እድሜያቸው ሳይፈቅድ ገና ሩጦ ሳይጠግቡ ወደ ስደት ብሎ የሚመጡ ቤተሰቦቻችን እኛ ብናስቆም በእኛው ይብቃ ብለን ብንነግራቸው በጣም ጥሩ ነው። እኔ በጣም ነው ልብ የተነካው። የ13 አመት የ12 አመት ልጆች እና ይኸው ስደት ብሎ ቆይ ይሄን እንደዚህ የሚያደርገው ህሊና ቤተሰብ ምን አይነት ቤተሰብ ነው? እኔ በጣም ነው ውስጥ የያዘ ነው። በጣም ነው የልቤ የተሰበረው። እሺ የ13 አመት ስደት መታ ቆይ የአረብ ቤት ገብታ ይሄን ልብስ ነው የምትወክሰው? ወረ ራሷ ነው የምትቋቋመው? እንዴት ነው የምትሆነው? ልብስ ውስጥ ቀላል ነው ልጅ የሚኖርበት ቤት ይኖራ። የልጅ አላፍትና ሊኖር ይችላል። የምግብ አላፍትና ሊኖር ይችላል። የጽዳት አላፍትና ልጅ 3ኛ ፎቅ 4ኛ ፎቅ እንዴት በሚናቆማ ነው? የ12 አመት ልጅ ገና ሩጣ ያልጠገበች እንዴት ነው የምችለው? እባካችሁ ደላሎችም ይሁን እባካችሁ ቤተሰብም ዘመድ አዝማድም ከሆናችሁ እባካችሁ ልጆች ይማሩ በሀገራቸው። ቢያንስ ስደትን እንቀምሳለን ስደት እንሄዳለን ካሉ እድሜያቸው እስኪ ቢያንስ ከፍ ይበሉ፣ ራሳቸው ይወቁ፣ ይጠነክሩ። በጣም ነው ልብ የሚነካው። የ13 አመት መታ ይሄን ያክል ልብስ፣ ይሄን ቶብ፣ ይሄን ውጣ ወረድ፣ ይሄን ሙቀት፣ ይሄን ስድብ እንዴት ነው የምችለው? ህሊናችን ራሱ ሊወቅሰን ይገባል። እባካችሁ በየአካባቢያችሁ በምታውቁት ሰው ንገራቸው። ቤተሰብ የሆነ በተለይ ዋና ኃላፊነት እዚህ ጋር ያለብን ቤተሰብ ነው። ቤተሰብ ውጭ ሀገር ይኬዳል ሲባል ካኖ ታፍሶ የሚመጣ ነው የሚመስላቸው። ሰው ደምንባ እንደሚያለቅስ ደምንባ እንደሚጨርስ አያውቁምና ያው የሚታወቀው አገራችንም ችግር አለ። ግን ያም ሆኖ ቢያንስ እድሜያችን የ13 አመት ልጅ የ12 አመት ልጅ ማለት ፓስፖርቱን መታወቂያ ማውጣት አይቻልም። ግን ምንድነው የሚደረገው? እድሜ 25 27 24 23 ተደርጎ ነው የሚወጣው። እና እዚህ መጥቶ በጣም ጉዳት ላይ የወደቁ በጣም መቋቋም ያቀታቸው ስንታቸው መናገር ያቀታቸው ስንታቸው ነው ያሉት። እና እንደ ድሮ አይደለም። ድሮ የሆነ ርህራሄ ነበረ፣ እዝነት ነበረ፣ የሆነ አረቦችም ያዙን ነበረ። አሁን ግን ሁሉ ነገር ለምደዋሉ። ሁሉ ነገር አውቋል። እንደ ድሮ አይደለም። ምንም አዘኔታ የሚባል ነገር የለም። እነሱ የሚያስቡት ለዚህ ለስደት ላለው ሰው የሚከፍሉት ደሞዝ ነው። ግን ያቺ ብረት ነው የምትመስላቸው። ያኔ ምንም ካሉ እንሳን ያኔ ምንድነው በቃ ሰው አይደለችም፣ አይደክማትም። በቃ እንደዛ አድርጎ ነው የሚያስቡት። እና እባካችሁ ለእነዚህ ልጆች ልንደርስ መቻል አለብን። እኔ ልቤ በጣም ነው የተሰበረው፣ በጣም ነው የተነካው። የ13 አመት ልጅ እንዴት በቃ እኔ እንጃ። ለምን ስደት ላይ ስላለሁት ስላየሁት ነው። በራሴ የደረሰ ነገር ስላለ ነው። እዚህ ብቸኝነት አለ። እኔ ከሁሉም ነገር የመጣው ጊዜ ያስለቀሰኝ እኔ ምግብ ስንበላ ከቤተሰብ አንድ ላይ በትሪ ቀርቦ ሱና ተደርጎ ነው የሚባለው። እዚህ ግን ለብቸኝነት ብቻሽ ቁጭ ብለሽ አንድ ማንኪያ ተሰጥቶሽ፣ አንድ ሰሃን ተሰጥቶሽ፣ አንድ ኩባያ ተሰጥቶሽ ያንን ነገር ነው ያሳለፍን ያለው። አልሐምዱሊላህ ያው በቃ አንድ የሆነ ነገር መበርታት ነው፣ ዱዓ ማድረግ ነው። ግን እዚህ ጋር የ13 አመት ልጅ መታ ይሄን ስቃይ እንዴት ነው የምችለው? ሁላችንም ልንደርስ ይችላል። በተለይ ኤጀንሲዎች፣ ቤተሰብ፣ ደላላ እባካችሁ እባካችሁ ልጆች ይቀመጡ፣ ለአደጋ ትጣላቸው እባካችሁ። በጣም ነው ልብ የሚነካው፣ በጣም ነው የሚያሳዝነው።
እንግዲህ አላህ ሁላችንም በተለይ የማዳም ቅመሞች ያሉት የማዳም ቅመም እንንጃ ብቻ ተብሎ የሚያልቅ አይደለም። ብዙ ስቃይ፣ ብዙ ድካም፣ ብዙ ነገር አሳልፈው ነው የማዳም ቅመም የሚባሉት እና አላህ ያሰባችሁትን አሳክታችሁ ለሀገራችሁ ያብቃችሁ። እንደኔም ስደት ወጥታችሁ ቤተሰብ የናፈቃችሁ ዘመድ አዝማድ የናፈቃችሁ ሀገር የናፈቃችሁ አላህ በሰላም ለሀገራችን ያብቃን። ሀገራችን አላህ ሰላም ያርግልን። አላህ እንግዲህ ኑሯችንም አላህ ያሳምርልን። ያው ዱንያ በጣም አትሞላም፣ ያው ናት። ምንም ያዝነው ስንል እንለቃለን። ቀጥተኛው መንገድ ይምራን። አላህ በሐላል ይዘን በሐላል ምንገባ ያርገን። የያዝነው በረካ ያርግልን እላችኋለሁ። የማዳም ቅመሞች አብሽሩ፣ በርቱ። በተለይ እኛ ያው የስደት ዓለም ያለን ሰዎች ለምን ደርሶብን ስላየ ነው ለእነሱ ልናስረዳ ይገባል። በተለይ ለቤተሰብ። እነሱ ግን ውጭ ሀገር ሲባል ምንም ለይቶ ስለማያውቁት በቃ መሄዱ ብቻ ነው። በአይሮፕላን መብረሩ መሄዱ ውጭ ሀገር ናት ልጇ፣ ውጭ ሀገር ነው ልጁ እንዲባል ብቻ ነው የሚፈልጉት እና የሚያውቁት ነገር ስለሌለ በተቻለን አቅም ቤተሰብ ልናስረዳ ይገባል። ትምህርታቸው ተምሮ ደህና ደረጃ መድረስ ይችላሉ። አይ አንፈልግም ካሉ ቢያንስ እድሜያቸው እስከሚፈቅድ ድረስ ራሳቸው መቋቋም እንችላለን ብሎ እስከሚደርሱ ድረስ መናገር አለብን እላለሁኝ። እንግዲህ ባላችሁበት የአላህ ሰላምታ እዝነት ከእናንተ ጋር ይሁን። በዱዓ አትርሱኝ። ላይክ፣ ሼር፣ ሰብስክራይብ አበረታቱኝ እላቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።